ስሙልኝ እዚህ አሁን የመጣሁት ይሄን ደደብ ዛሬ እንዳለ ከኛ በላይ ይሄን ደደብ ዮኒ ማኛ የምትባል አንተ ውሻ ማለት ነህ። ደሞ ተመልሼ እመጣልሃለሁ። ህዝቤን ስትነካ እንደምመለስልህ ታውቃለህ። ዝም ስል ማለት ነው። ሲጀመር ደግሞ ማለት ነው ተጋሮች አንዳንድ በጣት የማትቆጠሩ ከእግሬ ጫማ ስር ይሆናችሁ እናንተ ራሱ ዮኒ ማኛን ተናገረሽ ብላችሁ አፋችሁን ስትከፍቱ ብሰማ እንደባለፈው ዝም አልላችሁ። መቼም ዝም አልላችሁ ማለት ነው። አብሬ ነው መደቁሳችሁ። ተመልሼ ነው የምመጣው። አልተውም ማለት ነው። አንተ ደደብ ይሄን የተናገርካትን ቃልህን እንድትውጣት ነው ማረጋ። አንተ ሰይለም አዲስ አበባ ሲሉ ሳይሳቄ ነው የመጣው። ሼም እንኳን የላችሁ። ራሱ ሪዮት ትላንትና በድሮን ሲደበደቡ የነበሩ ጁንታዎች በጣም በሚያስቀኝ ሁኔታ ዛሬ አሸንዳ ላይ ከኛ በላይ ሰይለም አዲስ አበባ ሲሉ ሳይሳቄ ነው የመጣው። ሼም እንኳን የላችሁ። ራሱ ሪዮት ጸጋይ ሪዮት የተናገረው ነገር እጅግ የሚደንቅ ነው። የእናንተ ነው፣ ብዙ የታገለላችሁ ነው። በዚህ ደረጃ ማሽቃበጥ ግን አስፈላጊ አይደለም። በሬሳችሁ ላይ እየጨፈራችሁ ነው። ይገርትንግ ባህል በሬሳ ላይ እየጨፈራችሁ ነው። ህወሓቶች ሬሳቸው ከሚሊዮን በላይ የሆኑ የትግራይ ልጆች ሬሳቸው ወጥቶ ይሄ ጨፈራችሁን ቆም ብላችሁ አስቡት። የአማራ ልጅ እኮ መሳሪያ ወርድ አላወርድም ብሎ ነው ጓያ ላይ ያለው። ትቀልዳለህ እንዴ? ትቀልዳለህ እንዴ? ሬሳ ወጥቶ ምን ብሎ በቃ እኔ እንዲህ ነኝ እያላችሁ የአዲስ አበባ ጁንታ ላይ ምናምን እያላችሁ የምትሰክሷት ነገር ይሄ አይነፋ። ራሳችሁን እያዋረዳችሁ ነው። ዛትስ ሮንግ። እኔ እውቀት ይፈልጋል ይሄ። ራሳችሁን ሰው ይታዘበናልም በሉ። ሰምታችሁታል? ደደብ ማለት ነው። ሰው ይታዘበናል። ሰው እንዴት አባ ነው አንተ ሰው እኛ እኮ እኛን ተጋሮች ነው ሰው ይታዘበናል ብለን ልናፈር የሚገባው። ሰው ይታዘበኛል ብለን ማፈር ያለብን እንደውም አንተ ደነዝ ማለት ነህ። አንተን አፍን አውጥተህ ስለኛ ትግራይ የተጋሩ ልጆች አሸንዳ በማክበራቸው አንተ ማፈር አለባችሁ በሞተር ሬሳ ላይ ነው የሚጨፍሩት ብለህ አንተ ነህ ስለኛ ማውራት ሞራሉ አለ። ሲጀመር ሞራል አለው ሲጀመር ማለት ነው። አንተ ቀፎ ማለት ነው። አሁን አንተ ለአንተ ራሱ እዚህ ጋር ቁጭ ብዬ ታይሜን ዌስት ማድረጌ በራሱ በጣም ያሳዝነኛል። ለእንዳንተ አይነቱ እንጭጭ ማለት ነው። ለአንተ ታይሜን ዌስት አድርጌ እዚህ ጋር መጥቼ ላይፍ ከፍቼ ስለአንተ ማውራቴ በራሱ ለራሴ ይደብረኛል እኮ። አንተን አሁን ስለ ትግራዋይ ማፈርና ለማፈር የምታወራው ይሄ እኮ በጣም ጀግንነታችንን እኮ ነው የሚያሳየው። ረሳው እንዴ? በሬሳ ላይ የምትወጡበት ሲጀመር ይሄን ሁሉ ሰው የገደለው ማን ነው? አንተና አንተ የምታመልከው እኮ ነው። ይሄንን ነገር ያደረገው አንተና ያንተ መሰሎቹ ናችሁ። ገብቶሃል አይደለ? ዛሬ ላይ ተነስተ በሬሳ ላይ ምን ህወሓት ምናምን ትላለህ። ህወሓት እኮ አይደለም ቀሚስ ለብሶ አሸንዳ የጨፈረው፣ ሴቶች ናቸው የጨፈሩት። የትግራይ ህዝብ ላለ ማለት ነው። የትግራይ ህዝብ ላለ ማለት አንተ 30,000 ጊዜ እንደ ማያ እንደ ቂጣ ተገላበጥክና ወደዛ ወደዚህ እንደ ንፋስ ሽው አልክና የሚሰማ ያለ ይመስልሃል? እኔ የሚያሳዝኑኝ እንደዚህ ደንቆሮ የሆኑ ተጋሮች አሉ። ደደብ ካንተ የባሱ ደደቦች አንተ ቤት ገብተው ካንተ ጋር የሚያሽቃብጡ ካንተ የባሰ እነሱ ናቸው ደሜን የሚያፈሉ። ደማችሁ ይፍላ ውሾች። ይሁን ይሄ ምናምን ብላችሁ እዚህ ጋር ይሰቅላችሁት ዛሬ ደግሞ ወጥቶ ማፈር አለባችሁ ይላል። ደደብ በሬሳ ላይ ነው የሚጨፍሩት። ደግ አረግን እንኳን ትግራዋይ ዘጋ ጓደኛው ሞቶበት እዚህ ጋር ይጨፍራል። this our culture man። እኛ ተፈጥሯችን ነው በቃ። ይሄ ነጠላ ዘቅዝቀን ወይ እንደ ጅምና ጓራ ሰዎች አይደለንም ተጋሮች።